ምክንያቱም መጽሐፍ ቅዱስ ምን ይላል? የአባቶቹን ድንበር ለሚያጠፋ ወዮለት ይላል። ማን ነው አገልግሎት የሚያቆመው? ማን ነው አምልኮ የሚያቆመው? ኦኬ እግዚአብሔር ወይ ደስ ሲልና እኛ እንቀጥላለን የምንል ይመስለኛል። አይ ዶንት ኖ። እኔ በጣም የምፈራው ዛሬ ያለንበት በጣም ያሰጋል። ስለዚህ መምጫው በሽታ ከዛ ነው። ሃይ የሚል ጠፋ። ሃይ ሲባልም የሚመለስ ጠፋ። እኔ አለሁ አለ። ያ ሰው ስርዓቱን ያውቃል። ያ ሰው የእግዚአብሔርን ታቦት ሚስጥር ያውቃል። ወዲያው ደረደራ። ታቦቱ ከፊት ለፊት ካህናቶቹ ተሸክመው፣ ከኋላ ሌዋውያን፣ ቀጥሎ መዘምራን፣ ሲራመድ የሚደረደረውን ማህሌት፣ የሚሰዋውን መስዋዕት። ሃሌሉያ! አባቶች አልተሰሙም። ንስሐ ግቡ የሚባሉ ተመለሱ የሚሉ አባቶቻችን ቄስ ቶሎሳ ጉዲና በእውነት እግዚአብሔር ዘመናቸውን ይባርክ። ጾሞ ጸልየው ከኛ ጋር ዋጋ ከፍለው አይነበረን ያን ጊዜ ለውጥ እንደመጣ ተመለሱ ንስሐ ግቡ ሲባል እየተሾፈባቸው በእግዚአብሔር ፊት እኚህ ሰው ምንም አጥቶ አይደለም፣ ግን ስለ ምድሪቷ ስለሚገዳቸው ስለ ምድሪቷ የዘመሩልን እነ ደረጀን ስለ ምድሪቷ የጸለዩን ቄስ ቶሎሳ ማን አከበራቸው? ማን ሰማቸው? ስህተት ፈላጊ ትውልድ ነው የሆነው። ግን አሁን ደረጀን የሚነካብኝ ሰው አልወድም። እኔ ይቅርታ አድርጊልኝ። እኔ ደረጀ በምንም ድካም ውስጥ ቢሆን እኔ ምድሪቷን በመዝሙር ቤተክርስቲያንን አቅም ኖረን እንድንኖር ያደረገን ከሰይጣን ጋር እንድንታገል ያደረገን ነብይ ዘማሪ ነው። ምን ላይ ነው ዛሬ ኮሜንት የምናደርገው ጣት የምንጠቁምበት? አይ ዶንት ኖ። እኔ ግን አምናለሁ መስመሩን የሚለቅ አይመስለኝም። እኔ ምክንያቱም ተስፋ የጋቢሶ ቢያሻፈረን ብሎ በጣም ብዙ ስማቸውን መዘምራን ጨምሮ። ስለዚህ አሁን ለመጣው ነፃነት ማን ነው የሚመልሰን? መዝሙር ያለው ማን ነው የሚመልሰን? ምናልባት በጣም ጥሩ ሰባኪ ነው ምንል ከተሳደበ ነው ከተሳደበ ነው። ብዙ የህይወት ልምምድ ብዙ ደቀ መዝሙር ሳይሆኑ እዛ ላይ ስለነበሩ ቤተክርስቲያን ያላት እድል ምንድነው? በዚህ አመራር ስር ወደቀች፣ በዚህ ችግር ውስጥ ገባች። የመጡት ደግሞ ከኛ ቤተክርስቲያን ውስጥ ከቆየን ጋር አይገናኙም። በእውቀት በፖለቲካው ትምህርት የሄዱ በዓለማዊ ትምህርት የሄዱ ናቸው። አስተምረስ ስናስጨርስ በቀጥታ ቁጭ ብሎ ኢቭን ቢማሩም እንኳን መማርና መለወጥ አንድ አይደለም።